የፕሮቴስታንት እምነት ተከታይ ነኝ። ሚዲያ ላይ ነው የምሰራው። እድሜ ከ38 ዓመት በላይ ነው። ጠንካራ የፕሮቴስታንት እምነት ተከታይ የሆነች የሥራ ራዕይ ያላት ጠንካራ ሰራተኛ የሆነች ቢቻል አገልጋይ የሆነች እድሜዋ ከ38 ዓመት በታች ቢሆን ይመረጣል። አንድ ላይ ሆነን በምድር ላይ ባለው ህይወታችን ክርስቶስን መግለጥ እንችላለን የምትል በውስጥ መስመር ታገኘኝ ወይም ደግሞ ባንተ በኩል ማግኘት ትችላለች ይላል የዛሬ እንግዳችን። ዳኒ በእናትህ ሚስት ፈልጋለሁኝ እንደኔ መጠነኛ የሆነ ገቢና ስራ ያላት እና መልኳ ብቻ ጥቁር ቀጭን አትሆን እንጂ ችግር የለውም። አዲስ አበባ ውስጥ የምትኖር ሌላውን ምንም ችግር የለውም። የፈለጋት ትሆን። ይሄን መስፈርት ያለሽ ሴት እኔን ማግኘት ትችያለሽ ይላል ዛሬ ታሪካችን። ሰላም ዳኒ፣ ለጊዜው ስሜ ቆይ። የምኖረው ባህር ዳር ነው። እድሜ 35፣ የመንግስት ሰራተኛ ነኝ። አግብቼ ፈትቻለሁ። የአንድ ሴት ልጅ እናት ነኝ። በብዙ ውጣ ውረዶች የተፈተንኩ ነኝ። በእምነቴ ኦርቶዶክስ ነኝ። የትዳር አጋር እፈልጋለሁ። ብዙም በጓደኝነት መቆየት አልፈልግም። ጠንካራ ሰርቶ መለወጥ የሚፈልግ ፈሪሃ እግዚአብሔር ያለው አጋር እፈልጋለሁ። ይህንን መስፈርት የምታሟላ ወንድ እኔን ማግኘት ትችላለህ ትላለች ዛሬ እንግዳችን። እኔ አንድ ልጅ አለኝ። የምኖረው አገር ውስጥ ነው። የራሴ ስራ ያለኝ ሲሆን ማግባት የምፈልገው የኦርቶዶክስ እምነት ተከታይ የሆነ ከዚህ በፊት ደግሞ ያላገባ ቢሆን ይመረጣል። እድሜው ከ35 እስከ 45 የሆነ ቢሆን ደስ ይለኛል እና የራሱ ስራ ያለው ቢሆን ደስ ይለኛል። የኔ አድራሻ ደቡብ ኢትዮጵያ ነው። እኔን የሚፈልግ ካለ ኢንቦክስ አድርግልኝ። ጥሩ ሴት ሙስሊም ልጅ መውለድ የምትፈልግ ቀይ እድሜዋ ከ23 እስከ 39 ቢሆን ይመረጣል። ቤት ተከራይቼ ነው የምኖረው 2 ክፍል። የግል ሰራተኛ ነኝ። እውነተኛ ሚስት ነው የምፈልገው። ቤተሰቦቿን የምታስተዋውቀኝ እኔም የማስተዋውቃት ኒካ ወይም 80 የማደርግላት ስራም ቢኖራትም ባይኖራትም ችግር የለውም። የምታከብረኝ ጭቅጭቅ አልወድም። ሰላማዊ የሆነች ባለኝ ነገር ተግባብተን ሰላማዊ ትዳርን የምትመራ ነው የምፈልገው። ይህን መስፈርት የምታሟላ ካለች አለው ትበለኝ ይላል ዛሬ እንግዳችን። ሰላም ላንተ ይሁን ዳኒ። ናሆሚ ይባላለሁ። የምኖረው አዲስ አበባ ነው። የትዳር አጋር ፈልጋለሁ ግን ኤችአይቪ ፖዚቲቭ ነኝ። እድሜ 35 ነው። አንድ ልጅ አለኝ። እድሜው ከኔ ከፍ ያለ ጥሩ ስብዕና ያለው የሴት ልጅ ክብር ያለው እና የራሱ የሆነ ገቢ ያለው ቢሆን ይመረጣል። በሃይማኖቱ ኦርቶዶክስ የሆነ እንዲሁም እውነተኛና ሀቀኛ ሰው ካለ አለው ትለናለች። ስለ ሁሉም ነገር ከልብ አመሰግናለሁ። እኔ የምኖረው ትግራይ ውስጥ ነው። እድሜ 29 ነው። ስራ የለኝም። እሱ እንዲያስተዳድረኝ ነው የምፈልገው። እድሜው ከ38 በላይ ቢሆን ደስ ይለኛል። ልጅ ቢኖረውም ባይኖረውም ችግር የለውም እና እኔም በሃይማኖት ሙስሊም ስለሆንኩ እሱም ሙስሊም ቢሆን ደስ ይለኛል ትላለች የዛሬ እንግዳችን። ስለጨነቀኝ ነው አንድ ነገር በሉኝ እስኪ። ከወለድኩኝ 3 ወር ሆኖኛል። ከባለቤቴ ጋር ግንኙነት ያደረግነው አንዴ ብቻ ነው። እሱንም በእኔ ግፊት ሊባል ይችላል። ከዛ በኋላ ባለቤቴ ላይ ምንም አይነት ፍላጎት እያየው አይደለም እና ግራ